በፍጹም አይታችሁት የማታውቁትን እነዚህን አስገራሚ የህይወት ሚስጥሮችን ልንገራችሁ። ሽንኩርትን እስከዛሬ የምትከትፉበት መንገድ በጣም አሰልቺና ጊዜ የሚወስድ እንደሆነ ምን ያህሎቻችሁ ታውቃላችሁ? ሽንኩርትን በማሳያችሁ መንገድ ካቆማችሁ በኋላ ዙሪያውን እንደዚህ ከሰነጠቃችሁት በኋላ አዙራችሁ በመክተፍ በቀላሉ ማድቀቅ ትችላላችሁ። የተቀቀለ እንቁላልን አሁንም እንደዚህ ነው የምትልጡት? እንግዲያውስ ተሳስታችኋል። በእንደዚህ አይነት እቃ ውስጥ ትንሽ ውሃና እንቁላሉን ካስገባችሁ በኋላ እንደዚህ በመነቅነቅ በቀላሉ ቅርፊቱን ከእንቁላሉ ለይታችሁ ማንሳት ትችላላችሁ። ድንችን በምትቀቅሉበት ጊዜ ቶሎ እንዲበስል ከፈለጋችሁ ይህንን አድርጉ። በምትመለከቱት መልኩ በቢላ ዙሪያውን በመሰንጠቅ በቀላሉና በፍጥነት መቀቀል ትችላላችሁ። በልብሳችሁ ላይ ማስቲካ ተጣብቆ አልላቀቅ ካላችሁ ይህንን አድርጉ። በረዶው በማምጣት ለ5 ደቂቃ ያክል በልብሳችሁ ላይ ያስቀምጡበት። ከዛም በቀላሉ ማስቲካውን እንደዚህ ማንሳት ትችላላችሁ። በግድግዳው ሶኬት ላይ በዚህ መልኩ ፕላስተር ዙሪያውን ከለጠፋችሁ በኋላ ሙሉ ለሙሉ ሶኬቱን በፕላስተር ይሸፍኑት። ከዛም የቤትዎን ግድግዳ ቀለም በሚቀቡበት ጊዜ ሶኬቱ በቀለም እንዳይበላሽ ማድረግ ትችላላችሁ። የአገልግሎት ጊዜውን የጨረሰ ወይም የማትጠቀሙበትን የጥርስ ብሩሽ ካመጣችሁ በኋላ ከዛም በዚህ መልኩ በሳት ያቃጥሉት ወይም ይቁረጡት። ከዛም ስፖንጅ አምጥታችሁ መሃል ላይ በዚህ መልኩ ከሰነጠቃችሁት በኋላ የጥርስ ብሩሹን ማጣበቂያ በመቀባት በስፖንጅ ውስጥ አስገብታችሁ አጣብቁት። ከዛም የተለያዩ ብርጭቆና ኩባያዎችን በቀላሉ እንደዚህ ያስገባችሁ ማጠብ ትችላላችሁ።